ነገር ካየ እዛ ቤት ዲያቆናቶች ምናምን ተናግረኝ ሰውን የማይረቡ ነገር ሰዎች በየጊዜው እየመጡ እኔ ቤት ላይ ይጽፉት ነበረ። አንዳንድ የኦርቶዶክስ ምዕመናን ያንን ስድብ እኔ ቤት ይሳደቡ ነበር ያውቃሉ ማን እንደሆኑ። ሂዱና ተሳደቡ ይባላሉ። እኔ ፔጅ ላይ መጥተው እሱን ይጽፋሉ። አንድ ቀን ያው ትገነፍልና የማይረባ ንግግር ትላለ። ያቺ ብቻ ትወሰዳለች። አንተ መሰደብ፣ አንተ ብዙ ነገር መባል አይታይም። ስለዚህ ያን ነገር መናገር አንዴ አይደለም 1000 ጊዜ ይቅርታ ጠይቄበታል። ለምን አባትና እናት ማከበር ሰው እንዴት ትልቅ ሰው ሳደባለሁ በሚለው ደጋግም ያደርጋል። ግን አይፖስቱ የሰው ልጅ አበሻ የሚፖስትል አንተ ስትስት እንጂ መልካም ነገር ስትናገር ፖስቱ የለም። ስለዚህ ያ ነው ትልቁ ፕሮብለም የነበረው እና ብዙ ጊዜ ነው ይቅርታ የጠየቅኩ በዛ ጉዳይ። እኔ ህሊና ስላለኝ ሰው ስላለኝ አይደለም። ህሊና ያለው ሰው ሲስት ስቻለሁ የማለት ንስሐ መግባት ማንነት አለበት። እነሱ እኮ ወንጌል ባናቱ ይተከል ሲባል ሮጠው መጥተው ሊያባብሉኝ እንደመጡ ስለ ወንጌል አልደነቃቸው። ካየ ዮኒ ማኛ ማለት የ8 ወር እኮ ሕፃን ልጅ ማለት ነው ብለው ጠበቃ ሲቆሙልኝ ነበር። ካየ እነሱ የተሰማቸው እኮ አይ እንደዚህ አይነት ችግር አለ ብዬ በማወራ ጊዜ እሱ አልተጠመቀም አልደረቀም ማለት ጀመሩ። አየ ስተቱ ምንድነው? ሁልጊዜ ጭካኔ ካየው በኋላ ነው እኔ ያንን ነገር ሞር እንድገባበት ያደርገኝ። ምን አይነት ጭካኔ ነው? ወንድማችን ነፃነት ወርቅነህ ነፍሱን በገነት እግዚአብሔር ያኑረው። ይሄ ወንድማችን አልረፈ። ከዛ በፊት ደውሎ የሰበከው የለም፣ ደውሎ ጌታን ተቀበለ ያለው የለም፣ ምን ያለው የለም። ልክ ሲሞት ጠብቀው እኔ ከዚህ በኋላ ሰው ሲሞት በኢየሱስ ነው አይደለም ብዬ ጠይቃለሁ፣ በጌታ ነው አይደለም ብዬ ጠይቃለሁ ብለው ማናጀሮች ሆነው የሞት ራሱ ማናጀር ሆነው መምጣት ጀመሩ። እነሱ ቤት ምን አይገባም፣ እነሱ ቤት ነገ ሐዘን አይገባም፣ እነሱ ቤት ነገ እንትን አይልም። ኢየሱስ ክርስቶስ ራሱ እንደምታየው ዮሐንስ 11 ላይ ይመስለኛል ባልሳሳት እንደሚያድነው እያወቀ አልዓዛርን እንባውን አፈሰሰ ነው የሚለው። በሞተ ሰው ላይ ጭካኔ አትሄድም። ነገ እንደዛ ነው። ሌሎ ሙሉ ኢትዮጵያውያን በሌላ እምነት ያሉ በሕይወት ባይኖሩ መልሳቸው ያ ነበር የሚሆነው እና ከዛ በኋላ ዲቴል መግባት ጀመርኩ፣ መጠየቅ ጀመርኩ። ያው እንግዲህ በምታየው ሁኔታ አሁን በጣም ኩርፊያ ላይ ናቸው። ለነሱ የሚመች ካልሆነ እርስ በራስ እኮ ይበጣበጣሉ። እንደምታየው ሶሻል ሚዲያ ላይ አንድ ሆነው አያውቁም። ግን የሆነች ወደ ኦርቶዶክስ ትንሽ ያዘነበለ ነገር ወይም ፖዚቲቪቲ ሲኖርህ አንተን መቀጥቀጥ ነው ስራቸው። አቤልን ለምንድን ነው የሚጠሉት? ውሸት ተናግሮ ነው። እንግዲህ ብዙ ኦርቶዶክሶች ያከብሩታል አቤልን። ውሸት ተናግሮ ነው አይደለም። ውሸት ተናግሮ አይደለም። አንድም የውሸት ዶክመንት አቤል አቡና የለውም። እኔ ግን ምንድን ነው እዛው ሳነብ መጽሐፍ ቅዱስ ውስጥ በተረዳሁት ሞር የኦርቶዶክስን እውነታ መረዳት ቻልኩኝ። በዛ የተነሳ ነው። ፕላስ ደግሞ እኔ ሎንግ ታይም የነበረው ነው። እኔ ያው ቪዲዮ ስለምለቅለው ከበፊትም እንጂ ስንቱ ተቀያይሯል። ስንት ሰው እምነት ሲቀይ፣ የእኔ ግን ያው የሚጋንን ነገር ነው። የተነፈስኳን ነገር ትሄዳለች እና እኔ ላይ እንትን ስለሚል እንጂ አሁን ወደፊትም ልቤ ልደታ ልጅ ነኝ። ልደታ ነው ተወልጄ ያደግኩባት የንስሐ የተሰጠሁት ክርስትና ራሱ የተሰጠው ለእናትና ልጁ ነው። እኔ ነኝ ሶሻል ሚዲያ ላይ ክብሩ ይስፋ እናትና ልጁ በመባል የምታወቀው ወዝ ኖባዲ። ስለዚህ በማለት ሳይሆን አሁን ግን ባየሁት መጽሐፍ ቅዱስ ላይ ኦርቶዶክስ ሚዛናዊ ሆና አግኝቻታለሁ። ሌላው የምጨምረው ምንድን ነው፣ በተለይ እኔ እንደዛ ተናግሬ እንኳን በሚያስቀይም ሁኔታ ታስታውስ እንደሆነ ኮሜዲያን እሸቱ ላይ አባቶች መጥተው በስርዓት መለሱ። በስርዓት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ያንን ጥያቄዎች ለዚህ ቤት መልስ እንስጥ ብዬ ጠይቄያቸዋለሁ ደጋግሜ። እዛ ላይ ያሉ ጥቅሶች እነዚህ ማብራራት አይችሉም። ስለማይችሉ ያን ያህል ጊዜ ቆይታ አንዱም አልመለሰልኝም። እግዚአብሔር በሚያውቀው በተለይ ማቴዎስ 29ን ማቴዎስ 29 አልኩ፣ ማቴዎስ 19ን የሚመልስልህ የለም።
ይፈርዳሉ፣ ቅዱሳን ይፈርዳሉ የሚለውን ማለት ነው። እና እንዴት ነው ብዬ ጠይቃለሁ። እና ብዙ ጊዜ ምኑ ነው መልሱ? ኦርቶዶክስን አታኬ ማድረግ። ለምሳሌ ባለፈው ሲገቡ ካየህ አንዱ ሉተራውያን ነው፣ አንዱ ፔኔኮስታል። ባለፈው ራሱ እናንተ ስትነጋገሩ አንተ ደቂቃ ባያስክበት ሰዓት ሉተራንና ምንድን ነው የገባው? ፔኔኮስታል። በምንም አይገናኙ፣ በምንም ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ ሲሆን ግን አንድ ላይ ነን ብለው ይመጣሉ። ይሄ ስራቸው። ሁልጊዜን የተረዳሁት በፔኔኮስታል በሉተራውያን በምናምን የተረዳሁት እግዚአብሔር በሚያውቀው ውስጣቸውን በትንትናቸው ወጥቷል። ኦፊሻሊ እንለያያለን ብለዋል። ስለዚህ ልዩነቱን ደግሞ እኔ ባለኝ ሶሻል ሚዲያ ላይ አደባባይ መጥቼ ተናገርኩ። ነቢያት ነን ብለው እስር ቤት ታስሬ ነበር፣ እግዚአብሔር ቃል ነገረኝ ነቢይ ነህ አለኝ ብሎ የሚመጣና እኔ ቤት መጥቶ የሚያወራኝ ሰውዬ ነበረ። ሌሎችም መጡ። ከየት ነው የተቀበልከው ሲባል ነቢይነቱ ማን ነው የሰጠ ሲባል እኔ በቃ እግዚአብሔር ነው የነገረኝ ብሎ የሚመጣ ሰው አለ። ብዙዎቹን ውሸት እንደሆነ አደባባይ ስላወጣው በጣም ነው የተበሳጩት። ኤክስትሪምሊ ነው ማወራ እና በዛ ብስጭት የተነሳ አሁን ደግሞ ወደ ኦርቶዶክስ ሄዶ የሆነ ነገር ያደርጋል ምናምን ምናምን። እሱ እኔ ባየሁት ነው የምናገረው፣ ያላየሁትን አልናገርም። ስለዚህ አሁንም እኔ እግዚአብሔር እንዲረዳኝ ነው፣ ጸሎት ላይ ነኝ። እግዚአብሔር ይባረክ። እንዳልኩ በአንድ ሰከንድ ውስጥ 1 ደቂቃ ባልሞላ ውስጥ ነው ጴንጤ የምትሆነው። እጅን እንደዚህ ያውጣ ትባላለህ። 1 ደቂቃ አይሞላም የሚባለውን ቪዲዮ ማየት ትችላላችሁ። ለእኔ የተደረገውን እንደዛ ነው ሲደረግ የሚውለው። በ1 ደቂቃ ውስጥ በቃ ተቀነጥጣለህ። ምንም ችግር የሌለበት ማንነት ነው ያለው እና ማን ነው ምንም የሚያደርገው? ምንም ችግር የለውም። የ1 ደቂቃ። ከዛ በኋላ ግን የት ነው የምትሄደው? ፈጣሪ ያውቀው። ይሄንን ይዋሻል የሚል ፕሮቴስታንት ካለ ቻሌንጅ ሚ ኤኒታይም። ዮኒ ማኛ ዋሽተዋል ስለተጣላ ነው። ምን ስለተጣላው አይደል? ለምንድን ነው የምጣል? ምን ምክንያት አለኝ የምጣላበት? አልተነካው፣ አልተሰደብኩኝ፣ ምን አላልኩኝ። የምጣላበት ምን ምክንያት አለ? አሁን ኤርሚያስ የምታመጣው እኔን አልሰደበኝም። ለምንድን ነው የምጣለው? እንዳልክ ብትለው እኔን አልሰደበኝም። ለምንድን ነው የምጣለው? የውሸት ሪዝን ግን ይሰጠዋል። እነሱ ግን ተጣልተውኛል። እነማ? እነ ትዝታው ወጥቶ ነው ያለው። አልተጣላሁትም። ትዝታው ጨርሶ አልተጣላሁትም። እኔ በጋሻውን አልተጣላሁትም። በጋሻው ወጥቶ ነው እኔ የተናገረው። ሌሎችም ብታመጣቸው ወጥተው ስለ እኔ የተናገሩት እነሱ እንጂ እኔ አልተጣላኋቸው። ስለዚህ ራሳቸው ነው የፈጠሩት። ስለዚህ አሁንም ገበናችሁ ስለተጋለጠ ነው የተናደዳችሁት፣ የተበሳጫችሁት። ነገ ኦርቶድን ሰድባለሁ ነው። ሰድቤ ጨርሻለሁ አባቴ። ሌላ ምን ልሰድባት እችላለሁ? እንጥፍጥፍ አድርጌ 8 ወር ኦርቶዶክስን ስቀጠቅጥ ነበር ከነሱ ጋር ሆኜ። ምን የቀረኝ ስድባል እንዴ? እስቲ ያሬዶ እንደው ጆሮውንም እንትን ብለህ ስክሮል ካላረከው በስተቀር ኦርቶዶክስን አንጠፍጥፍ ያላልኳን ነገር አለ እንዴ? አዲስ ስድብ እኮ የለው። ምን ያላረኳት አለ ከነሱ ጋር ሆኜ። በዛ ሰዓት ግን ነው ይሄ ትክክል አይደለም ብለዋል። በርታ ወዲህ የእኛ ጳውሎስ ሲሉ ነበር። አንድም ተቃውሞ አልነበረብኝም ኦርቶዶክስን ክፉ በመናገሬ። አንድ ተቃውሞ አልነበረብኝም። እንደምታየው ምንም ተቃውሞ የመጣ እውነት ሲዘረገፍ እንግዲህ አሁን እኔ ስለ እንትን የተናገርኩት አለ ትንሽ ሰፋ አድርጌ በደንብ አንደርስታንድ እንድታደርገኝ ብዬ ነው። በደንብ የተናገርኩት አለ። አሁን በግብረ ሰዶማውያን እነሱ ጋር ባለው እራሳቸው አውጥተው ለጠፉት። የዮኒ ማኛ ስህተት የቱ ጋር ነው? ግብረ ሰዶሙን የተቃወሙትን አግዳለች ቤተክርስቲያን። ከዚህ በፊት አብረው ህብረት ሲሰሩ እንደነበረ አሁንም ደግሞ እየሰሩ እንዳለ ይታወቃል። ሙሉን ነገር እኔ ስናገረው ሰው እውነት ነው እንዲህ ያለው ብሎ ከነ መረጃው ስለሚመጣና በመረጃ ስለማወራ ለዛ ነው የተናደዱት። አንድ ነገር ውሸት የተወራ የለም። ገባ? ያበሳጫቸውና በዚህ ደረጃ የሄዱት እንዲያውም እኔ ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ ማረገው ነገር የለም። እኔ በልጅ አልደራደርም። ታገኛለህ
ማንም ያቀኛል በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸው። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መጥተውም ሲወያዩ እንዴት እንደሚደነግጡ አይታቸዋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርጌያለሁ ሲባል የነበረው አሁን ኦርቶዶክስ በተሯ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ አሁንም ይኸው 55 ቀን ኦርቶዶክስ ትጾምለታለች ጌታ ነው ብላ። ስለዚህ የተዋሸ ነገር ወይም ደግሞ የጸብ ነገር አይደለም። እዛ ውስጥ ያለው የት ቦታ ማረፊያ እንኳን የለም። ማረፍ እንኳን አይቻልም። ግን ያ ስላለ ነው። ያ በቃ አየሁት 47,000 አለ። ኢትዮጵያ ባለው ራሱ ብትሄድ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሌሎቹ ምንም የሚያገናኝ ዲኖሚኔሽን እንኳን የላቸው። እራሳቸው እንኳን የግለሰቦቹን ባለሀብቶች ትተህ አምስቱ የነሱ የተባሉት እንኳን በትምህርት አይገናኙም። እና ያንን ነው ምልህና በተለይ የኦርቶዶክስን ደጋግሜ ይቅርታ ጠይቄያለሁ። ግን እንዳልኩ ያንን የሚፖስት የለም። ለምን እንዳልኩ የጥላቻን እንጂ መልካም ነገር የይቅርታን የመልካም ነገርን አንድ ሰውም አይፖስትለን። ያንን ነው ምለው። ኦኬ፣ በጣም ጥሩ መልካም። እሺ እንግዲህ አሁን ምንድነው ከክርስቲያኖች ምን ይጠበቃል የሚለውን ጥቂት ሀሳብ ልስጥ። ነኝ ከኛ ከክርስቲያኖች ምን ይጠበቃል? ስለ እኔ ስለ ዮኒ አይደለም ማውራው፣ ስለ ማንኛችንም ስለ ዮኒን ጨምሮ ስለ በቃ እንደ አንድ ክርስቲያን ሰው ከኛ ምን ይጠበቃል ሲባል ከኛ ምን ይጠበቃል? አሁን እንግዲህ ዮኒ ወደ ክርስትናው አመጣለሁ ብሎ ካሰበ የልቡን የሚያውቀው እግዚአብሔርና አንተ ናችሁ የምታውቁት አይደለ? ዮኒ አንተ ናችሁ። እኛ የምናውቀው ባለፈው ነገር ያለው የላዩን ነው የምናውቀው፣ የነገርከን ነው የምንሰማው። የነገርከን ነው የምንሰማው፣ ውስጥን ግን የምታውቀው አንተ ነህ። ብዙዎቻችሁ በኮመንትም አሁን የማየው ምንድነው ነገ ይሰድበናል፣ ነገ እንዲያረገናል። ይሄ እሱ ምርጫ ይባላል። ይሄ የዮኒ ምርጫ ነው። ከኛ ምን ይጠበቃል ግን? ዮኒን አሁን እኛ ወንጌል ነው እንጂ የምናስተምረው የዮኒን አቋም ማስተካከል አይደለም የሚያዝ ነው። አቋም ማስተካከል ከሆነማ የክርስቶስ ነገር መንገር አንችልም ማለት ነው አይደለ? እኛ ማድረግ ያለብን መድኃኒት ሊሆን የሚችለው ቃለ እግዚአብሔር ነው። ለምንም አይነት ኃጢአት፣ ለምንም አይነት በደል፣ ለምንም አይነት ባህሪ መድኃኒት የሚሆነው ቃለ እግዚአብሔር ነው። አለቅ። ከቃለ እግዚአብሔር ውጭ ምንም አይነት መድኃኒት የለም። አጋንንት ላለበትም፣ የስድብ መንፈስ ላለበትም፣ የዝሙት መንፈስ ላለበትም፣ የምን በቃ ብቻ በሚያስቸግረን ባህሪያችን ሁሉ መድኃኒቱ ቃለ እግዚአብሔር ነው አይደል? ሌላ ምን አለ? ሌላ ምንም የለም። ኦኬ፣ እዚህ ያለነው ክርስቲያን እህትና ወንድሞቻችን እኛስ በተለያየ ድካም ውስጥ የለንም ወይ? እኛስ በተለያየ በደል ውስጥ የለንም ወይ? እኛስ ዕለት ዕለት ኃጢአትና በደል ከአንደበታችን በሕይወታችን በስጋ በነፍሳችን እግዚአብሔር አላሳዘንም ወይ? በእግዚአብሔር ዘንድ እግዚአብሔርን ማሳዘን ደረጃ የለውም። እግዚአብሔርን የሚያስከፋ ነገር መስረቅም ሆነ መዘሞት በእግዚአብሔር ዘንድ የተጠላ ነው። በቃ አለቀ። እኔ የሚገባኛ ነው። ስለዚህ ከምንድነው አሁን የኔ ምክር? ዮኒን እናስተምረዋለን። እግዚአብሔር እንደረዳን ቃለ እግዚአብሔር እናስተምረዋለን። መድኃኒት እሱ ስለሆነ፣ የሚያስተካክል እሱ ስለሆነ፣ አንደበትን የሚያርም ልብን የሚገዛ መንፈስን የሚያረጋጋ ወደ ማስተዋል የሚያመጣ ቃለ እግዚአብሔር ስለሆነ ከኛ የሚጠበቀው ይህን መድኃኒት ይህን ቃለ እግዚአብሔር ማስተማር ነው። መንፈስ ቅዱስ በልብ ውስጥ ገብቶ የሚሰራውን ስራ ለእግዚአብሔር ለመንፈስ ቅዱስ እንሰጣለን። ከዮኒ ግን ምን ይጠበቃል የሚለውን እናገር። ከዮኒ ምን ይጠበቃል? አንደኛ ማስተዋል፣ ንስሐ፣ እድሜን ጊዜን መጠቀም አይደለ ዮኒ? ምክንያቱም ብዙ አልፈ መጥተሃል። ብዙ አልፈ የመጣኸው እግዚአብሔርም ደስ ስላሰኘ ሳይሆን እግዚአብሔር ቸር ስለሆነ ነው። እኔም እዚህ የደረስኩት እግዚአብሔር ቸር ስለሆነ ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን
ያሬድ መጣ ቀረ፣ ዮኒ መጣ ቀረ፣ ቤተክርስቲያን የምትጨምረው የሚጎዳው የሚቀንሰው ነገር የለም። ምክንያቱም ሁላችንም የምንኖረው ለራሳችን ጥቅም ነው እና ስለዚህ ከአንተ ምን ይጠበቃል? ዮኒ እንግዲህ ትምህርቱን ተምረህ በደንብ በቃ አሁን ወደ ክርስቲያን ህይወት መመለስ እፈልጋለሁ ስትል ንስሐ ይጠበቃል። ንስሐ ደግሞ የሚደረገው ከልብ የሆነ ንስሐ ነው። ምክንያቱም ንስሐ ማለት ራስን ዝቅ ማድረግ፣ ራስን በቃ እኔ እኮ በድያለሁ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ክፋተኛ፣ እኔ እኮ በንግግሬ በህይወቴ ሁሉ በድያለሁ፣ አስቀይሜያለሁ ብሎ ራስን ዝቅ ማድረግ ንስሐ ይባላል። ባትበድልም ደግሞ አባታችን የሚለው ጸሎት ላይ ምን እንላለን ዮኒ? እኛም የበደሉንን አይደለም ነው የበደልናቸውን አይደለም የበደሉንን። ስለዚህ በድለነው እግዚአብሔር ይቅር ካለን ከኔና ካንተም ተበድለንም እንኳን ይቅር ማለት ያስፈልጋል ማለት ነው። ክርስቲያን መገለጫው ይሄ ነው። ተበድሎ ሳይሆን ምንድነው በድሎ ሳይሆን ተበድሎም ይቅር ማለት ያስፈልጋል። ለዛ ግን ምን ያስፈልጋል? አሁንም ንስሐ ያስፈልጋል። እና ትክክለኛ ንስሐ ደግሞ ለሚዲያ የሚነገር አይደለም፣ በሚዲያ የሚታይ አይደለም። እሱማ ሽወዳ ነው፣ ድራማ ነው። ትክክለኛ ንስሐው ነፍስህና እግዚአብሔር የምትነጋገሩት ንስሐ ነው። ስለዚህ የበደሉህንም የበደልካቸውንም በእኩል ይቅርታ መጠየቅ አንደኛው ትልቁ ነገር ይሄ ነው ማለት ነው። ትልቁ ነገር ይሄ ለአንተ ጥሩ ጭንቅላት፣ ጥሩ እረፍት ይሰጣል ብዬ አምናለሁ። ለምሳሌ እኔ አንድ ሰው አዝኜብሃለሁ ካለኝ እንደ ክርስቲያን የሚጠበቅብን ምንድን ነው? ይቅርታ መጠየቅ ነው። በቃ አለቀ። ለምን እንዴት ምናምን ብላ በቃ እንደዛ የለም። እሺ አዝነህብኛል፣ ወንድሜ ይቅር በለኝ፣ ወንድሜ አጥፍቻለሁ፣ ወንድሜ አሳዝኛለሁ፣ ይቅር በለኝ ማለት ያስፈልጋል። ስለዚህ ተናደም ይሁን በእልህም ይሁን በተፈጠረብህ ጥላቻም ይሁን የቤተክርስቲያን አባቶችን ቅዱሳንን ሁሉ ተናግራል፣ ተሳድባል፣ ያ ጥፋት ነው፣ ያ በደል ነው፣ ያ ንስሐ አንተና እግዚአብሔር ንስሐ ትገባላችሁ በዛ ጉዳይ። ይሄ ግን የሚሆነው ሲገባክ ነው፣ ስትረዳ ነው። ለዛ ደግሞ ምን ይፈልጋል? መማር፣ ማወቅ፣ መረዳት፣ ረጋ ማለት፣ ማስተዋል ይፈልጋል። ያንን ደግሞ ጊዜን ወስደህ ያን ማድረግ ያንተ ድርሻ ነው የሚሆነው ማለት ነው። ከኛ ከክርስቲያኖች የሚጠበቀው ልናገር። ከኛ ከክርስቲያኖች ምን ይጠበቃል? ለምሳሌ ዮኒ ተሳደበ ብዬ ብሰድበው፣ ዮኒ ረገመኝ ብዬ መልሼ ብረግመው ምኑን ክርስቲያን ሆንኩኝ አይደል? መጽሐፍ ቅዱሱ ምን ይላል? መጽሐፍ ቅዱሱ እንደሚናገረው ጌታ የሚወዷችሁን ብቻ ብትወዱ ምን ይጠቅማቸዋል ይላል። ምን ይረባቸዋል? ይህንንማ አሕዛብ የሚያደርጉታል አለ። በቃ ይህንንማ አሕዛብ ያላመኑ የሚያደርጉታል። የክርስቶስ መሆናችሁ የሚታወቀው በምንድን ነው? የሚሰድቧችሁን፣ የሚጠሏችሁን፣ የሚረግሟችሁን ስትመርቁ፣ ስለሚያሳዷችሁ ስትጸልዩ፣ ስለሚረግሟችሁ መልካም ነገር ስትናገሩ፣ ፍቅርን በጎን ነገር ስትመኙላቸው፣ ስትጸልዩላቸው ይላል መጽሐፍ ቅዱሱ። ይሄ ለእኛ ለስጋውያን እኮ አይመችም፣ ግን ደግሞ ክርስቲያን ሲሆን ግን ይመቻል። ስለዚህ ከኛ ከክርስቲያኖች ፕሊዝ እኔ እናንተን የምመክረው ምንድን ነው? መሳደብ፣ ሐሜት፣ በዚህ ገብቶ በዚህ ወጥቶ ጊዜያችሁን በሐሜትና በስድብ ፕሊዝ አትግደሉ እድሜያችሁን። በተለይ ጾም ላይ ስለሆነ ቢቻል ለሁሉ ሰው ጸልዩ። እንዴ ለሚገሉን እየጸለይን አይደል እንዴ? ለሚያርዱን ወደ እሳት ለሚከቱን እየጸለይን አይደል እንዴ? እንደ እፎይ የሚሰደባለ፣ እንደ እፎይ የሚረገጣለ፣ እንደ እፎይ የሚሰደባለ የለም እኮ። ግን የእፎይ መልስ እያያችሁት ነው። ምንድን ነው? ይቅር ባይ ነው፣ እድል ይሰጣል፣ ፍቅር ይሰጣል አይደለ? በቃ አለቀ። ያንን ደግሞ ወደ ህይወታችን እናምጧ። እፎይን ማድነቅ ሳይሆን እፎይን እንሁን። ምን ያህል የእፎይን ትዕግስትና ፍቅር እያያችሁት ነው። ኦኬ። ስለዚህ ከኛ ከክርስቲያኖች ከሐሜት ወተን ከክፋ ስራችንን እንስራ። በቃ አለቀ።